ደህና አድሬ ነበር አሁን ግን በቃ ምንም ሰላም አይሰማኝም ምን አገኘ በጧቱ ምን ሆንክ ምን ሆንክ ማለት ራሱ ምን ማለት ነው አሳቡ እኔ ተኝቻለሁ በዚህ ሰዓት ሚሉት አለባበስ ነው የሆነች የግል ጉዳይ ስላለችብኝ ነው ጉዳዩ የግልሽ ነው አለባበስሽም ግን የግልሽ ነው ማለት ነው እና የጋራ ሊሆን ነው እንዴ ደሞ አለባበሱ እርግጥ ልብሱ የራስሽ ነው እንደፈለግሽ ግን አለባበስሽ የጋራ ነው በጋራ ምን መከረበት በጋራ ምን ወያይበት አይደለም እንዴ እቺ መንፈሷ ምን እንደሆነ ገብቶናል አዘርማ ወይ እኔ ስላማረብኝ ብቻ ተነስቼ የፈለኩትን ነገር መልበስ አለብኝ ማለት ነው ተፈለክ እውነት ታዲያስ ቆይ እንግዲህ ያው ጠብቂኝ አሳይሻለሁ ምን ለመሆን ነው አሁን ይሄ ሁሉ ለምከው አይደል ቆይ ታይኛለሽ እኔ ስራ ቀጠሮ ስላለብኝ ነው ስራው የምትሰሪው አንቺ ነሽ ልብሱ አንተ ሰውዬ አንቺ ሴትዮ አይመስልማ ይሄ አለባበስሽ ለስራ መቀናቱ ነው እንዴ በመዛው ልክ እንዴ ለምን ለሰነደም እንዴ ምን ረሳ መቀናቱ ነው አይደል አይ እንግዲህ ደሜን አታፍላው ዞር በል ወደዛ ቀይርና አንተ ቀይር አዎ ልብስ ልበስ የኛው ምንድን ነው ጫማ አጅሬ አይቻለሁ አባቢ እኔም አይቻለሁ እኔ ምን ሳረግ ነው የምታየኝ አንተ ግን አባቢ ለስ ምን ሳረጋኝ እንደዚህ ሹክ ብለህ ስትገባ ነው ለመሆኑ ከየት ነው የምትመጣው አባቢ ከስፖርት ነው ስፖርት ለጤና ደበቃ ስፖርት ና የት ሄዶ ነው አንተ ስፖርት የምትሰራው አባቢ ና የሚሰራው ሩጫ እኔ የምሰራው ፑሽ አፕ እና ሩጫ ምን አገናኛቸው እኔ ምን ፑሽ-አፕ እና ፑል-አፕ ያነቃል ሲባል እንዲህ ሹክ ያረግ ጀመር እንዴ አይ አባቢ የድሮ ፑል-አፕ እና ፑሽ-አፕ እኮ ያነቃ ነበር አሉ የዘንድሮ ግን ኤዳ ዘንድሮ ምን ፑል-አፕ ፑሽ-አፕ አለ ፑል-አፕ ፑሽ-አፕ ድሮ ቀረ ግሬ የምን ድሮ ቀረ ነው ድሮ ቀረ ይለኛል እንዴ እሱን ተውና አሁን ይሄ ቴሌቪዥን ምንድነው የሆነው ይሄ ቴሌቪዥን ምን ሆነ ለሚለው ጥያቄ አይ ቴሌቪዥን ድሮ ቀረበ ይሄ ምን ይላል ድሮ ቀረበ የሚል ተለጥፏል እንዴ አንተ 32 ኢንች 42 ኢንች 53 65 ኢንች ሌላ ደግሞ ምናምን ኢንች እንደገና ደግሞ ምንድነው ይሄ ኤልኢዲ ኤልሲዲ ኤችዲ ዲቪዲ ደግሞ ምንድነው የምትሉት ይሄ 3ዲ ምናምን የሚባል ቴክኖሎጂ ድሮ ነበር እንዴ አልነበር ታዲያ ይሄ ሁሉ የቴክኖሎጂ ውጤት ድሮ የት ነበር ድሮ ምንድነው ብላክ ኤንድ ዋይት ነው እስከ ምሽቱ 4 ሰዓት ይሰራል 4 ሰዓት ላይ ሽልና ጥርቅም ነው ታዲያ ምን ይሁን ብለህ ነው ቴሌቪዥን ድሮ ቀረ የምትለው አረ ረጅም አታብራ ጤሪ ያርገው እንዴ በቃ አሁን ወደ ገደለው ንግባ ይሄ የዘመኑ ቴክኖሎጂ ውጤት የሆነው ቴሌቪዥን ምን ሆነ ብለው አልከፈታለኛ ለኛ መንገር ነው ለኢንጂነሮቹ አጣጣ ነው ምን ተገነው ባይሆን ጫፓት ለቃለን እንዴ አባቢ ሳይነጋግም ምን ለማየት ፈልገ ነው ምን ይላል ይሄ ዓለም እንዴት እንዳደረች ማየት የለብኝም እንዴ እሱስ ልክ ነህ እንዴ ሰነበተች እስኪ አንዴ እናውራ የሚለው ነው ወይ ምንድነው አንተ ቴሌቪዥኑ ምን አረከው እንዴ አባቢ ምን አረጋው እሱ አረገኝ እንጂ ነዘረኝ ወረረኝ እጄ ቀለለኝ አይቤ ኤሌክትሪክ ድሮ ቀረ አይደል በመንዘር እኮ የዘንድሮ ኤሌክትሪክ ይመጣልሽ ይበቃል ምን አለ ነው እንዴ ማሚ አባቢ ቲቪ አይሰራም ብሎኝ እና አይሰራም አልኩ እንጂ ስራው ብያለሁ እንዴ እሺ ምንድነው ያውቀው ምን እንደ ተጎዳው አዛሉ ደግሞ ጫፉ ከተነገረሽ አይገባሽም እንዴ እንደሚያውቅ ሰው ዝም ብሎ ኤሌክትሪኩን ሲጎራጉር ነዘረው
ከተበላሽስ ባለሙያ መጥቶ ይሰራዋል እንጂ አንተ ለምን ትነካካለህ? ትቀልጃለሽ? ባለሙያ ትላለች። ባለሙያ መጥቶ በነፃ ይሰራል እንዴ? እና መክፈል ነው። ብር እኮ ነው የሚከፈለው። የሰው ህይወት መሰለ? ብር ነው አይደለ? ብር አቤት ብር ስትይ አፍሽ ላይ ሲያምርብሽ። አዎና እንዴት ያምርብኝ ያምርብኛል። አሁን እንዴት ነህ አንተ? ማሚ ተሽሎኛል፣ ግን በደንብ እንዲሻለኝ ብር ትሰጪኝና ወተት ተጠጣበታለሁ። እሺ ማሚ? እኔ እኮ አባቢን ከሚነዝረው እኔ ቢነዝረኝ ይሻላል ብዬ እኮ። አንተ ዘርሞላ ኃይሌ ምን ሆኜ ይነስረኛል? ያለ ሙያ አልገባ ድሮ ቀረ እያልኩ የማይነካውን ነገር አልነካካ። አባባ አንተ ኤሌክትሪኩን ነክተው አይደለም የሚነዝር፣ የቲቪው ማሰሪያ ብር ስትጠየቅ ነው የሚነዝር። እውነትም እሱ ይነዝራል። ዘራይ ጋደው ዘርዬ አንተ ደግሞ ምን ሆንክ? አሳቁ እኔንም ነዘረኝ። ማሚ ገንዘቧን ረሳሻት። አንቺ ጤና የለሽም እንዴ? አለኝ። የስንት ልስጥ? በኔ ውጭ አመስላለሁ። በመልክ ነው ማስተሳሰብ? በሁለቱ አስቀይማለሁ ብዬ ነው እንጂ እውነቱን እነግርህ ነበር። አበጅሙት ተናገሪ ተናገሪ። ያው በሁለቱም ትመስላለህ። በቃ አመስላለሁ። ያውም ደርዘን ነው አከዬ። እከያበ እከይ በቃሽ። የምንዬ ነው ርክልክል ማንችሎት እንዴ? አሁን የረገበውን ልጥረግ ዞር በል ማለት ማንን ገደለ? ማንንም አልገደለም። እኔ ግን ደከመኝ ሰለቸኝ። እረዳክሽ ምኑን የደከመሽ ምኑን የሰለችሽ? አንተን መቀስቀስ አንተን ማስነሳቱ ነው። በየሄድክበት መተኛት እኮ ነው ስራ። እሰይ አረጀ እንኳንም የትም ልፈንደስ ምን ትሆኚ? ይሄኔ እኮ አረብ ሀገር ብትሆን ኖሮ ቱሪና ታዲያ ምን ትላለች? አሁን እንግዲህ ሰው ሲያየኝ እኔ በልቼ ጠጥቼ ተኝቼ የወፈርኩ የደላኝ ይመስላል አይደለም? እና ታዲያ ምን ሆነ ነው? የአንቺ የአረብ ሀገር ወሬ ነው የቀበተተኝ። አሁን ይታይሻል፣ ከቦርጭ ጥንስ ነው የሚመስለው አይደለ? የአንቺ ወሬ ነው እንዲያሳበጠኝ። ልንገርሽ፣ የኔ ብቻ መሰለሽ እንዴ? ቤተሰቡ ሁሉ የወፈረው ወፍሮ ሳይሆን በአንቺ ወሬ ተቀብቶ አብጦ ነው። እሺ ልንገርሽ፣ ተበዛ በአቅም እንኳን ድንቡጭ ብሎ እንደዛ ያባበጠው በአንቺ የአረብ ሀገር ወሬ። እኔ ስራ አረብ ሀገር የተናገርኩት ነገር በሙሉ ወሬ ነው ማለት ነው? አዎ ወሬ ነው። ቱልቱላ ቱሪና እንትላለች። ደግሞ ልንገርሽ አይደለም እንኳን አንቺ ቀርቶ አረብ ሀገር ለመሄድ ብላ ስንት ቁብ የጣለችው አልማዜ እንኳን እንዲኮራ ብላ አላወራችም። እሺ አልማዜ እዚህ ቁብ ትጥያለሽ፣ እዛ ደግሞ ራስሽን ትጥያለሽ ብላሻለሽ በላት። እሺ ወሬውም ቱሪናፋው በኔ ውጪ ነው። እሺ አንቺ እንግዲህ የመጨረሻ ንግግር ልንገርሽ አይደለም ያው ተይቤት እንግዲህ ታውን በኋላ ንግግርሽን ይሄ ብቻሽን ሆነሽን ግር እያልሽ እንደ ብዙ ሰው የምታወሪውን ጩኸትሽን ግልምጫሽን ታልተውሽን ቋምጬ ነው የምጥልሽ። ምን ትመስላለች? ወይ አታምሩ ወይ አታምሩ። እኔ የምልሽ ጀለሴ እንደዚህ አይነት ነገር ግን ትባትቻለሽ? ማለቴ ልምዱ ምናምን ነገር አለሽ? ኧረ ምን ሆነሻል? እኔ እኮ እንደ ልምድ አዋላጅ ልምድ አለ ምናምን አልባልም። ኧረ እባክሽ ጭንቅላቴ በሳይንስና ቴክኖሎጂ የመጠቀም የነጠቀ ሀይዘናውር እኮ በስመ አብ ዋናው በለው። ታዲያ ይሄን እውቀትሽን ከየትኛው ዩኒቨርሲቲ ነው ለቀም ያደረግሽው? እውቀት ዩኒቨርሲቲ ብቻ ነው የሚገኘው? እሱማ ዩኒቨርሲቲ ብቻ አይደለም፣ ተማሪ ካለ አስተማሪ የትም ቦታ አለ የሚል አማርኛ ፊልም አይቻልም። ስለዚህ እኔም ከዩኒቨርሲቲ አይደለም። ታዲያ ጌታ አገኘሽው? መቼም እኮ ሰው ስራ ሲያጣ እውቀቱን እየጣለ ነው። ወድቆ አገኘሽው? አባቴ፣ አያቴ፣ ቅድመ አያቴ፣ አጎቴ በቃ ጨርሽው ብቻ ወሬው። ሆል ፋሚሊ ማለት ነው ቴክኒሻኖች ነው። በእውነት በዘር ነው ሲወርድ ሲዋረድ። በቃ አንቺም መተሽ ተወርጇል። ከሞጀለ አዶ ይሄ አዞቱ ዝቃለሽ አይደል? እካ የለው ደግሞ ማን አስከትለሽ መጣሽ? ቴክኒሻን። ምን ይሻል? ቴክኒሻን የተበላሸ ሬዲዮን የተበላሸ ቴሌቪዥን ይጠግናል። እንዳንተ አይነቱን እንቅልፋምም ደግሞ ነቃ በማድረግ ጠገን ያደርግሻል። ጀለሴ እንዴት ሆነ? በል ብብትን ከፋርክ ግለጥ ተነሽ ይያለ እንዴ ጀለሴ ኤምባሲ ነው እንደ መጣሁት። ጨላስ ጨምራሉ። ጨመረልሽ? በተለይ ዋናው ምንድን ነው? አንተ ጌጥ ነው አማኘ። በላው ልቅና እዚህ አስቀምጠህ ወረላሽ ለምን ማውልከው? አስቀምጥና ኋላ ስትመለስ ትወስዳለህ። እዚህ ቤት ውስጥ ሰንሰለት ለውሻ ነው እንጂ ለሰው አይደለም። ምን ይላል? ነፍሴ ጨቦ ጓ ካለ ስለማይመለስ በቃ አውልቂለት።
ወልቂ በል አንቺ ተይ ገደለሽ አብሽሮ ጀለስ ያው በጥንቃቄ አስቀምጪው ሱሪስ አይቀመጥልህ አውልቄ እንዴት ነው አሁን ታጥቀሙት ነው ከፋርጌ ምን ይላል አይ በቃ እንግዲህ አንተ ደግሞ ለምን በከረ አይ ካፌ መስል ከፋርጌ ምን ይመስል አረ ባክ ይኔ ሱሪውን ከፋርግለት ባክባቱ ላይ ደረሰ አንድነት ይቅርብኝ እንዴ አባብዬ ቴክኒሻኑን በብርሃን ፍጥነት ይዤው ከች ብያለሁ የታለ ይሄው ለጀለሴ ስማይት በይ ቴክኒሻኑ አዎ ፋዙካ ቴክኒሻን ሃይዘን ሃውር ይባላል ይሄው ስም ላንተ አይበዛብህም ስሜ ቢሰውር ነበር ጓደኞቼ ናቸው አንተማ ሃይዘን ሃውር ነው መሆን ያለብህ ብሎ ሃይዘን ሃውር ያለው ድሮ የቴክሳስ ፊልም ምናምን አላየም ደህና ጠጋኝ ቢገኝ አንተንም ይጠግንህ ነበር እንዴ ፋዘር የኔ ምን ሆንኩኝ እንዴት እንደወላለክ ሱሪ እንዴት እንደወለቀ አይታወቅም ኧረ ፋዘር ከዘር እኮ ነው ጀለሴ አንቺ ደግሞ ሁሉን ነገር ከዘር ነው ብለሽ ትችዋለሽ እንዴ አንዳንዴ እንኳን ላሽ ወይ እንጂ ፍሬን ምናምን ይባል ነገር አለ እንዲህ ሱሪያችሁን መንገድ ከምትወለውሉበት አንደኛውን አውልቃችሁ ራቁታችሁን ብትሄዱ ሱሪያችሁን ከብልሽት ጊዜያችሁንም ከብክነት ታድኑት ነበር ኧረ ፋዙካ ጊዜ ደግሞ ቤት በኩል ነው ይባክሉ እንዲህ እንዳንተ ሱሪያቸውን ጉልበታቸው ላይ የሚታጠቁት ሁሉ ኤው እንዲህ እያሉ አይደለም እንደሚራመዱት ለምን እንዳይወልቅባቸው በቃላሽ በላቸው አባቢ እነሱ እኮ ራቁት መሄድ ፋሽን ነው የሚባሉ መሄዳቸው አይቀርም በደቃውን እችላለሁ ካልክ ቴሌቪዥኑን ጠግ ነው ይጂ ጠቅኝ ለማንኛውም ከሁለታችሁም የድለላ ፈልጋለሁ ሻሽ አንቺ እዚህ ትዘፍኛለሽ አካላቴ ጉር ፈልቶልሻል እንደው ዛሬ ያየሁትን ተማይ እንደው ዋው ተርከሻልኛል አንቺ ምን አየ እንደው ዛሬ ለሊቱን ሙሉ ቁስ ያስቃየኝ ያድሩ ይሄን ነገር ሊያሳየኝ ነው አንቺ እኔ ደግሞ ተነቃ በኋላ በቁም ያየው ቅዠት ምንድነው አልኩ ቆይ አሁን የገባው ሰው ያላየሽም እንዴ ሱሪውን በቅጦ መታጠቃቅቶት ቦዩን እያሳየን ነው የገባው እና ታዲያ አሁን ይሄ ብርቅ ነው እንዴ ይሄ ፋራ ነው አሁን እሺ ምን ነው የሚገርመው ይሄ እንዴት አይገርምሽ ምን ትላለች እንዴ ወንድ ልጅ ሱሪው አይደለም እንዴ ክብሩ ማረጉ ሞገሱ እሱማ እዛ ገጠር ነው አከየ እዚህ ደግሞ ዘመናዊነት ነው ይልቅ አሁን ለኔ የነገርከውን ነገር ለሌላ ሰው ሄደህ ትናገርና ሲያስቁብህ እንዳይሆን አርወዲያ ለምን ሲስቁብኝ ብሎ ሲስቁብኝ አያዙም ተፈለጉ እኔ ምን ተዳይ አሁን ይሄን አየሁት የምትለውን ሰው እያየህ የገረመ እኔ ሻሽ ምን ልበል አቤቱ አንቺ ደግሞ ምን አየሽ እንግዲህ እኔ ስድስተኛ የማይደለው ተማሪ ቤት ስመጣ የማያቸው አንዳንድ ወጣቶች እንዲህ አይደለ እንዲህ ለብሰው ሲሄዱ ብታይ ምን ልትል ነበር እርግጠኛ አሁን ያልከውን ሰው ያላየሁት አቤት ተማሪ ቤት ለማለት ሰበብ አገኘሽ ትምህርት ቤት ይብለሽ ላይ ልታዝብኝ ነው አረ ለየክረ መንገድ የሚያውለው የሆነስ እንደሆነ እንዲህ ያለውን ዛትሎ ለማየት ምን ተማሪ ቤት ድረስ መሄድ አስፈልገና ይኸው እዚህ ድረስ መጣለን አይደለም እንዴ ቢሆንም ተማሪ ቤት ሲኬድ ብዙ ነገር ይታያል አታከ እሺ ያው የወር ያለ ያስብል መቼ እንዳላወራለም ታያለ ወረኛ ሾ አዩልኝ ፋዘር ምሁር መሆኔ አታፍርም በላሸ ቴሌቪዥን ነካከው ብለህ ራስህን ምሁር ስትል እንዴ በቃ ሰራሁት እኮ መስራቱን ሰርተዋል በዚህ ፍጥነት ይገርማል ግን ይሄ ሁለተኛ ራስህን ምሁር የምትለውን ነገር አቁም እንዳይደገም በቃ ደግሞ አሁን ጨላውን ወረዱና ሊዳ ምንድነው የሚለው ይሄ አነጋገሩ ስርዓት የለው አለባበሱ ቅጥ የለው እሺ ፋዘር ሂሳቤን ይስጡኝና ሊድ ጥሩ የንግግርህን በዚህ አረም ነው የሱሪህንስ ነገር ምን እናርገው እሱ ሌላ ጊዜ ይደርሳል ፋዘር አሁን ሂሳቤን ይስጡኝ እሺ ስንት ነው በቃ በዘመድ ዋጋ 1000 ብር ይወጣ እውነትህን ነው ለዘመድ ሲሆን ይጨምራል ማለት ነው እንዴ ይቀንሳል እንጂ ፋዘር ዘመድ ባይሆኑም ማኖርኮ 2000 3000 በቃ እንደየሁኔታው 4000 ልልጭን ነው ስማንተ 5 ደቂቃ በማይሞላ ጊዜ ውስጥ ለሰራው ስራ ይሄንን ያህል ብር ስትጠይቅ አታፍርም
እንዴ ፋዘር በሰዓት መሆኑን ቢነግሩኝ እኮ ቀስ ብዬ እስከ ማታ ድረስ ጨርሷል ነበር እንዴ ዋናው ስራው እኮ ነው እባክህ ምን ዋናው ስራው ነው ይላል እንዴ እሺ እርሶ ስንት ይላሉ እኔም ሰጠ 75 ብር ነበር ግን ምንድነው ለሻይም ለቡናም ለትራንስፖርትም አለ አንድ ላይ 100 ብር ሰጣለሁ 100 ብር አው ያውኑና ወይስ የድሮውን 100 ደሞ ያሁንና የድሮ የሚባል 100 ብር አለ እንዴ 100 ብር ያው 100 ብር ነው የእናንተ ጊዜ 100 ብር እኮ ሰርግ ተሰርጎበት ለመልስም ይተርፋል የኛ ጊዜ 100 ብር ምሳ ከተበላበት እኮ መልስ የለም እንደ ጊዜው መሆን ነው አሁን 100 ብር ይበቃል አይበቃም ፋዘር በቃ 1000 ብሩን ይስጡኝ ትልቅ ሰው አይደሉም እንዴ አንተ ትልቅ ሰው የተባለውን አውጥቶ ይሰጣል እንዴ ይከራከራል እንጂ ምን ይላል እሺ መጨረሻውን ተናገር እሺ በቃ 800 አድርጉት 800 ይቀልዳል ስማ 120 ጨምርልሃለሁ 120 እንዴ በቃ 700 ይሁን እሺ 700 እንዴ አንተ አታፍርም እንዴ እሺ 140 እሺ 600 በቃ የመጨረሻ 150 ምን ይላል ይሄ አንተ አንሸራታ 500 ልታስገባይ ነው እንዴ ምን ይላል እሱ አንተ ረንዶ ፈጥር የሱሪን ቦጉ ታጠቀው መታጠቅ አንተ ቁሲና ተሰራ ይተጣጠቅ ነው ታጠቅ ነገር ያለው ቆይ አንተ ስለኔ ሱሪ ምን አገባ ይለኛል እንዴ እንዴት ያገባኝም እንዴ በአንተ ምክንያት እንዴ ስትንጀላጀል ወንድነት መንቋሽ ወንድነት መሰደው አይደለም ነፍሴ ይሄ እኮ መብቴ መሰለኝ አይደለም ሱሪን ዝቅ ማድረግ ለምን አውልቄው አልሄድም ማን ያገባዋል ጠያፍ እንዲህ ሆነ ስቴር የሚያው አይናችን መቆሸሽ አለበት ደግሞ መብቴ ነው ካሉ ደግሞ ሰው ማይበት ሰርባደ እንዳሻኩ በእናታችሁ ጭቅጭቅኛውን ቀይ እስቲ እጨቀጭቅ እንዳለ የሱሪን ቦግ ተጣጠቅኑ ታጠቀው በኋላ ነገር ውስጥ እንዳንገባ ግድ የለም ና እሺ አንተ ከፍ አድርጋ አስታጥቀኛ ረባካ ተደባብረናል ምን ነው ያንተ እጅ ሻሽ ስላሰረ ነው እኔ ማስታጠቅ ምን አይነት ጅልጥ ገጠሪ ነው አካችሁ ለምን ቀይና ሰጠኝም ዘራፍ ወንድ ለአባቱ ወንድ ለእናቱ የተከተተው ሱሪ ካንጀቱ ከፍ እንጂ የምንዘቅዘቅ ቀሚስ ይሰጥህ ሱሪ ነው ልክ ማነከት ነበር ባክ ወረዛ እዚህ ፉከራንቶና አስጠኛው ነው ወንድ አለማው አረ ገደለኝ አንተ ዝም ብለህ ሰፈራ ተሽብር አቹ ይለኛል እንዴ አረ ድረሱልኝ እንዴ አንተ በዱላ ተመታው ምን እንደዚህ ትላለህ እንዴ ወንድ ልጅ አይደለም እንዴ ታበጥይት ምትመታኛ አምሮ ነበር እንዴ ያስታጥቁኝ ማስታጥቀ ነበር እንዴ አንተ እንዴ አንተ ከምን ይሁን ብለህ ነው የምትጮኸው ያደለው የምትጮኸው እሱ ነው የሚያንቧርቀው ጋሼ አንተ ምን ይሁን ብለህ ነው የምትጮኸው አንተ ጋሼ የጅልጥ ዘበኛ አላስወጣም ብሎ ደበደበኝ አንተ ምን ይሁን ብለህ ነው የምትደበድበው አጉል ስድብ ነው ጋሼ አሁን ፖሊስ ጣቢያ አድርሱኝ ወይ ፖሊስ ጥሩልኝ ምን ሊሆን ነው ደግሞ ፖሊስ የሚጠራው ልከስ ነው እንዴ እንደዚህ ደብድበኝ ዝም ልበል እንዴ ክሰሰኛ ማን ይፈራል እኔ እንዳንተ ሱሪዬን ያወረድኩ ወራዳ መሰልኩ ወንድ እኮ ነኝ አንተ ደግሞ አሁንም እኔ ፊት ትዝትበታለህ እንዴ ጋሼ አሁንም አልኩና ሳይቷል እኮ በልተነሱታ መጨረስ ነበር እንጂ መጨረስ ይላል በላ ተነሳ ና አይዞ ምን እንደው ምን ልንገርህ ቆይ ዘረጦ ልጅ እንደው ጦሰኛ የሆነ ልጅ እንደው ቢከሰኝ ይታሰራለሁ ትታሰራለህ እንጂ እኔ ሱሪ ወርቁ ከፈርገታ ተብዬ ምን ነው የምታሰረው ወንድ ልጅ እንደዛ ይለብሳል እንጂ አንቺ ልከይ የእሱ አለባበስ ስህተት ነው ግን አንተ ደግሞ መማታት አትችልም ተሳስቶ ከሆነ መምከር እንጂ እንዴት ነው የማታውቀውን ሰው የምታምትቀይረው እና ሀዲያ ትታሰራለህ እያልሽኝ ነው እንዴ ልከይ እንደዛ እንዳይሆን የልጁን ሀሳብ ማስቀየር ነው ይቅርታ ጠይቀው አላረገው ምን ትላለች እንዴ ይሄንን ያገሬን ወንድ አሰዳጅ ምን እየኔ ይቅርታ የምጠይቀው አረጀ ይሙት አላረገው ለምንድን ነው የማትጠይቀው አላረገውም እንደውም አንድ ፊቱን ጨርሽው እኔ በነፍስ ብትጠይቅ ይሻለኛል ይሄን አለባበስህን ሳይ እኔም ልጨምርለት እንዴ ብዬ አስባለሁ ፋዘር እኔ ምን አጠፋው ፋሽን እኮ ነው እኔ ፋሽን አትበል የማታውቁትን ነገር ከውጭ ትለቃቅሙና ራሳችሁን ችግር ውስጥ ትከታላችሁ ቆይ ለመሆኑ እንዲህ አይነት አለባበስ የት እንደተጀመረ ለምንስ እንደተለበሰ የምታውቀው ነገር አለ እንዴ እኔ በምን ላቅ እችላለሁ እኔ ውጪ ይጃላቅ አለባበሱ የተጀመረበት ቦታና ትርጉሙም መጥፎ ለሀበሻ የማይጠቅም ስለሆነ ምን አለ ቢቀርብንስ እንዲህ አይነት አለባበስ ቢቀርብን እውነትም ቢቀርብ እንዴ በየመንገዱ እኮ ሱሪያቸውን ዝቅ አድርገው በሚሄዱ ወንድ ልጆች ተሳቀናለቅን የማሚ ምን ወንዶች ብቻ ሴቶች ውስጥ የሚለብሱት አለባበስ ምንድነው እኔ በቃ እኔ ፖሊስ ጣቢያ አድርሱ ምን ወይ አንተ ከመካሰስ ውጪ ሌላ ነገር የለህም እንዴ
አለ። ምንድነው? ካሳ ክፈሉኝ፣ ክሱን እተዋለሁ። እኔ ምን ስለሆነ ነው ካሳ የምከፍልህ? የደበደበ ይክፈል እንጂ ነው እኔ ነው አትበልብኝ። ካሳ ከከፈለኝ ብቻ ነው የምታረቀው ይልሃል። ጋሽ እኚህ 70 ሳንቲም አትወጣኝም። እሺ እንደዛ ከሆነ ጣጣ የለም። እከስህና መከራን ትበላታለህ። ይዘት ቆዳ ክሰሰኛ የከሰስከኝ እንደሆነ ምን ታመጣለህ? እንግዲህ የልቤን ታደረሱ በኋላ የመጣው ይምጣ። ኧረ ተው ካረተው እንዴ መታሰር እኮ ቀላል ነገር አይደለም። እንዴ ምን ማለትህ ነው? አሁንም ቢሆን እኮ መማታትህ ትክክል አይደለም። እንዴ ይተው እንጂ ጋሽ የልጆቹስ እሺ እንዴ እናንተ ግን አያገባንም አንናገራቸውም የተናገራቸውም ስቷል እያላችሁ ማአት ልታመጡብን እኮ ነው። እኛ መቼ አያገባንም አል ግን ልናስተምራቸው የሚገባን በዱላ ሳይሆን ቀስ ብሎ ቁጭ ብሎ በመነጋገር ነው። ሮቢያ እንኳን በመነጋገር ይሄ በዱላስ መቼ ገባው? በቃ አንተ ብትታሰር እዳው የሚተርፈው ለኛ ነው። ስለዚህ ነፍሴ እኛ ተነጋግረን የሆነ ነገር ላይ እንደርሳለን። እሺ አባባ አንዴ አሁን ምን ፈይሉ ነው? አቡ ይመቸው ምርጥ ያራዳልች ያራዳልች ይሄ ያራዳልች ከሆነ አራዳዎቹን እናዘርሽ ነን ማለት ነው። አንተ አሁን በኋላ ይሄን ሱሪ አተጣጠቀን ከፍ አድርገህ በቅጡ ካላደረክ ስብር አድርገህ ቁጭ ነው ማለት። ከዚህ ብታመልጠኝ እንኳን አሳቻ ሰርፋ ላይ ጠብቄ ስብር ነው ማለት። አንተ ምን ትስትብኛለህ እንዴ? ትስትብኛለህ መዛት አይደለም ቆሰቆሳለሁ ገና። አይ እንግዲህ አንተ ደግሞ ከልክ አትልም። እንዴት? እኔማ ምን ልኬን አልፋለሁ? እናንተ ናችሁ እንጂ ልካቸውን ያለፉትን አይታችሁ እንዳላየ እንለፋችሁ የምትሉት። ደጅ በቃ እዛ ጠብቀን ተነሳይሱ። በቃ ጀለሴ እኛ ተነጋግረን ልንከፍሽ ወስነናል። እሺ ስንት ነው የሚከፈልህ ለመሆኑ? 10,000 በቃኛል። 10,000 በቃ ይከፈልሃልና ምንም ችግር የለውም። እሺ ይከፈልሃል። ይለያዘው ደግፎ ቀስ በላይ ሰው ምን ይሄ ወጣሻል ጀለሴ እንዴ? እግሬት አለ አጥንቴ እኮ ተሰብሯል አይደል? እንግዲህ ከተሰበረ እኔ ነው አትበለኝ። ምን ትሰጠዋለህ? ምን ትሰጠዋለህ? ምን ታረግለታለህ? እኔማ ማረግለት አንድ ላይ አባቱ ና ጋሽ አዩ እችዱላ አንዳንዴ ሰባራ ትጠግናለች፣ አንዳንዴ ጊዜ ደግሞ አለባበስም ታስተካክላለች።